በደንብ አስተውላችሁ ተመልከቱትና ተመልሼ እመጣለሁ። እንግዲህ ይቅርታ ለአንዳንዶቻችሁ ስሜት ብዙ ምቾት አይሰጥም፣ ግን ደግሞ ሲሪየስ ኢሹ ስለሆነ ሁሉም ሰው ማወቅ አለበት ብዬ ስላሰብኩኝ ነው። ሶሪ። As the cochineal is ground, we isolate the carminic acid. እንግዲህ የተመለከታችሁት የሊፕስቲክ አመራረት ሂደት ነው። እንዳያችሁት ከትል ነው የሚመረተው። ይሄ ትል በአመዛኙ የቁልቋል ተክል ላይ ነው የሚያድገው። ይመቸዋል። ያና ቁልቋል አወቃችሁት አይደል? በለስ እያልን የምንበላው ማለት ነው። የሱ ቅጠሉ በጣም ሰፋፊ ስለሆነ እዚያ ላይ አርፎ ሸጎጥ ብሎ እዚያ ላይ የሚኖር ነው። በተለይ በላቲን አሜሪካ ሀገራት በብዛት ይኖራል። ከዚያ ላይ ይለቅሙና እንዳያችሁት ጭምቅ ሲደረግ ቀይ ደም አይነት ነገር ይወጣዋል። እሱ ከለሩ በጣም ደማቅና የሚያምር ስለሆነ ያንን ጨምቀው በፋብሪካ ፕሮሰስ አድርገው ታሽጎ ሊፕስቲክ ሆኖ ይመጣል። እንግዲህ ያሳምረናል ተብሎ ሰዎች አፋቸውን የሚቀቡት እሱን ነው ማለት ነው። ከዚህ ቀደም በሌሎች ቪዲዮዎች ላይ እንደተነጋገርነው ቆዳችሁ ላይ የምትቀቡት ነገር በተለይ እንደዚህ እንደ ከንፈር ያሉ ስስ የቆዳ ክፍሎች ላይ የምትቀቡት ነገር ውጭ ላይ ቆዳችሁ ላይ ብቻ እንደማይቀር ማስተዋል ያለባችሁ ይመስለኛል። አንዳንድ ጊዜ ይሄ የከንፈር አካባቢ ቆዳዎች ስስ ናቸው በጣም። ይሄ የአይን እዚህ አካባቢ ይሄ አይናችንን ሸፍኖ የሚገኘውም ቆዳ በጣም ስስ ነው። ሌሎች ፕራይቬት የሰውነቶቻችን ክፍሎችም ላይ አሉ እንደዚህ አይነት ስስ የሆኑ የቆዳ ክፍሎች ማለት ነው። እዚያ ላይ የሚያርፉ ነገሮች አብዛኞቹ ቶሎ ወደ ሰውነታችን የመስረግ ባህሪ አላቸው። በመሰረቱ ቆዳ ላይ የምንቀባው ነገር አብዛኛው ነገር ወደ ውስጥ ይገባል። ቅባት የምትቀቡት ለዚህ አይደል እንዴ? ወደ ውስጥ እንዲገባ አይደል? ጸጉራችሁ፣ ጭንቅላታችሁን አንዳንድ ጊዜ ይሄ የከንፈር አካባቢ ቆዳዎች ስስ ናቸው በጣም። ይሄ የአይን እዚህ አካባቢ ይሄ አይናችንን ሸፍኖ የሚገኘውም ቆዳ በጣም ስስ ነው። ሌሎች ፕራይቬት የሰውነቶቻችን ክፍሎችም ላይ አሉ እንደዚህ አይነት ስስ የሆኑ የቆዳ ክፍሎች ማለት ነው። እዚያ ላይ የሚያርፉ ነገሮች አብዛኞቹ ቶሎ ወደ ሰውነታችን የመስረግ ባህሪ አላቸው። በመሰረቱ ቆዳ ላይ የምንቀባው ነገር አብዛኛው ነገር ወደ ውስጥ ይገባል። ቅባት የምትቀቡት ለዚህ አይደል እንዴ? ወደ ውስጥ እንዲገባ አይደል? ጸጉራችሁ፣ ጭንቅላታችሁን ጸጉራችሁን ቅባት ስትቀቡ በስር በኩል ወደ ጸጉራችሁ ስር ገብቶ እንዲመገበው ነው አይደል? ስለዚህ ቆዳችሁ ይስበዋል። እዚህ ላይ የምትቀቡት ነገር ሙሉ ለሙሉ ወደ ውስጥ ይገባል። ኮምፕሊትሊ ሁሉንም ማለት አይደለም፣ ይገባል። ታጥበን የምናስወግደው ብቻ አይደለም። ስለዚህ ያ ከትል የተሰራው ነገር ያያችሁት ነገር ወደ ቆዳችን ውስጥ ይገባል እያልኳችሁ ነው።